አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ ውድ ቤተሰቦች ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላምታዬ ይድረስ። እናንተ እንዴት ናችሁ? ውድ የኔ ቤተሰቦች እኔ በጣም ደህና ነኝ አልሐምዱሊላህ። በጣም ጠፍቻለሁ። ከብዙ ቆይታ በኋላ መጥቻለሁ። ያው እናንተም አልፈለጋችሁኝም፣ አንዳንድ ልጆች ብቻ ናችሁ። ብቻ ግን መጥቻለሁ ዛሬ ማለት ነው። ኢንሻአላህ እናንተም ሰብስክራይብ አድርጉ፣ ላይክ አድርጉልኝ። እመጣለሁ። ያው እየጠፋሁ ነው እንግዲህ ኢንሻአላህ። ከዚህ በኋላ ግን በደንብ እመጣለሁ በተከታታይ ቀን። አበረታቱኝ። እህታችሁ ነኝ፣ ቅመማችሁ ነኝ። እንግዲህ ወደ እናንተው መጥቻለሁ ማለት ነው። እናንተም ደግሞ እንደምታበረታቱኝ ኸይር ነው ኢንሻአላህ። ዛሬ እንግዲህ ጉዞ ላይ ነን። ጉዞ ያውችና ማታቋት የላችሁም። ብቻ ጉዞ ወደ መዳም ቤት ልትላችሁ እረፍታችንን ጨርሰን ተመልሰናል ኢንሻአላህ። ዱአ አድርጉልን እናንተም። ያው ለምን መጣሽ፣ እንዴት አውቅሽ ነው ምናምን እንድትሉ ትችላላችሁ። ምክንያቱም ላጠብቁኝ ትችላላችሁ ብዙዎቻችሁ የምትጠይቁኝ። ግን ያው ያለው ነገር እንዴት ነው ብቻ ኢንሻአላህ ወደፊት ብዙ እናያለን። ጥያቄም ካላችሁ ጠይቁ። አላህ የፈቀደው ነው የሚሆነውና ያው እኔም ተመልሼ ወደ ስደት መጥቻለሁ። እናንተም ከዚህ በኋላ በደንብ እንደምታበረታቱኝ ተስፋ ላይ በተለያየ ስራ እመጣለሁ። በቃ ኢንሻአላህ ለምን መጣሽ፣ ለምን ሄድሽ፣ ለምን ምናምን ልትሉ ትችላላችሁ። ብቻ ምክንያቱም ካላችሁ በደንብ አስወራ እነግራችኋለሁ። ግን እንግዲህ እንደዚህ እያልኩ ባይ እንግዲህ አላህ ደግሞ በሰላም ያገናኘን ብለን መዳም ቤት ገብተናል። መዳም ቤት እንግዲህ ጀምረናል ስራ ኢንሻአላህ። በቅርቡ ደግሞ እንደምንመለስ ተስፋ አለኝ። እናንተም ደግሞ ኢንሻአላህ አላህ ይርዝቃችሁ እንደሰፊው በሀገራችሁ ላይ ያልኩ የሁላችንም። ግን እኔ ብቻ ሳይሆን ሁላችንም በሀገራችን ላይ ያድርገንና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኢንሻአላህ ደሴ ላይ ያለንን ነገር በዚህ አጠናቀን ወደ ዱባይ ያኔ መንገድ ምናምን ቪዲዮ አለኝ። ግን አስገቢልኝ አላችሁ አስገባላችኋለሁ። ግን በቃ እንደዚህ ሆኖ መዳም ቤት ገብተናል። ደሴን ተሰናብተን ሁሉም ነገር ምክንያቱም ባለው ፈጣሪ ማመስገን ነው። ነገር የተሻለ ቀን እንደሚመጣ ተስፋ አለንና እና ውጤቶቼ በርቱ፣ ጠንክሩ። እንግዲህ በርግጥ ስሙ ምንድነው ብትሉኝ ይሄ ምግብ አሰራሩን በደንብ እችልበታለሁ። ነገር ግን ምግቡን ስሙን አላውቀውም። ያኔ እሱ ብቻ ምን ብለው ግን አሰራሩን በደንብ እችላለሁ። ብቻ ያው ብንጠላውም ባንወደውም ግዴታ የሆነ ስራ ግዴታ መስራት ነው። እንግዲህ ስራችን ስለሆነ ያው እሷኑ መርጠን መተናልና ማለት ነው። አልሐምዱሊላህ እንደዚህ እያልን ያው ስራችን ይቀጥላል። እንግዲህ ወደ ሀገርም ለመግባት ያሰባችሁ ግቡ ነው የምለው፣ አትግቡ አይደለም። ግን ከመግባታችሁ በፊት ብዙ ነገር ሴቭ አድርጋችሁ ለመሄድ ሞክሩ። ብዙ ነገር አስባችሁ ቁም ብላችሁ። ስለእናንተ ማንም የሚያስብላችሁ ሰው የለም ከጎናችሁና ወላማን አልላችሁም። ብዙ ነገር አለና መሄዱ ሳይሆን እዚህ ሆናችሁ በደንብ ስቡበት። ምክንያቱም ሀገር ከገባችሁ በኋላ እንዲህ ነው ማለት ይከብዳልና
ያው እኔ አልሐምዱሊላህ በቅርብ እመለሳለሁ ብዬ ተስፋ አለኝ። አንዳንድ ስራም ኦንላይን ስራም ጀምሬያለሁ። በዛም ደግሞ ኢንሻአላህ ስራዬንም አስተዋውቃችኋለሁ። በዛም ስራ እንድታበረታቱኝ መዳም ቤትም ስራም ኦንላይን ስራም ጀምሬያለሁ። በዛም በቃ አበረታቱኝ በሁሉም ነገር ኢንሻአላህ። ነገ ደግሞ የተሻለ ቀን ሆኖ በሀገራችን ብንሄድ ብዙ ነገር እንደምንሰራ ብዙ ነገር እንደምንደርስ ተስፋ አለኝ ኢንሻአላህ። አሁንም ባለሁበት አላማረውም፣ ግን ስደትን ምርጫ ያላደረኩትም ነበር። ስደትን እንደዚህ አስባለሁ። ያው መቼም እኛ ብዙ ጊዜ ስደትን መደበቂያ ነው የምናደርገውና እኔ ደግሞ መደበቂያ እንደማላደርገው ብዬ ነበር። ግን ብዙ ነገር እጄ የተማርኳቸው ብዙ ነገር ያየኋቸው ብዙ ነገር አሉ እና ያ ነገር ስላለ ከአሁኑ ቁም ነገር ላይ እንትን ብንል አሪፍ ነው እህቶቼ። ብቻ አላህ የተሻለውን ርዝቅ ይስጠን ነው እና እኛም ወደ ስራችን ተመልሰን እንግዲህ ይሄንን ምን የሚመስል ብቻ የሆነ ስም ልጠራ ነበር፣ የሚያስጠላ ስም ነውና እንደዚህ እያደረግን ስራችንን ይዘን ሰርተን እንቀየራለን። ሰርተን ነገ ቁም ነገር እንደምንደርስ ተስፋ እያደረግን ሰንቀን መሄድ ነው ኢንሻአላህ። በዙም አንዳንድ ባህራቱ ነው ማለት ነው። አንዳንድ ነገሮች ጨቅላ አድርግላችሁ ማለት ነው። ግን በእርግጥ ወላሂ በህይወት የማልወደው ምግብ ቢኖር ሀገር ሩቢያንና ይሄንን ምግብ ነው። ግን ያው እናንተ ባትወዱትም ደግሞ ስራ ስለሆነ ደግሞ ግዴታችሁ ነው አይደል? ያንን ደግሞ እየተማጸን አልሐምዱሊላህ። ያው እነሱ ከበሉት ደግሞ እኛ ለመስራት ወደኋላ አንልም፣ እንሰራለን ኢንሻአላህ ብለን ይዘናል። እንዴት አያችሁት? ማነው እንደዚህ ባህራቱን ጋር አድርጋችሁ ምናምን እንትን ውስጥ መክተት ነው ፍሩን ውስጥ። ከዛ በስለታ እነሱ በደንብ ይወዱታል። ግን እኔ ቢስሚላህ በህይወት የምጠላው ምግብ ምንድነው ብትሉኝ ይሄን ምግብ ነው ማለት ነው። እና እንደዚህ እየሰራራን ወደፊት ኢንሻአላህ እመጣለሁ። እናንተ ማበረታቱኝ። እኔ እህታችሁ በጣም እወዳችኋለሁ። እናንተ ግን ሸር አታደርጉልኝም። ግን ኢንሻአላህ ወደፊት ሸር እንደምታደርጉልኝ ተስፋ አድርጌ ብዙ ነገር እንትን እንደምትሉኝ ተስፋ አለኝ ኢንሻአላህ። እና ሁላችሁም ማበረታቱኝ፣ ሸር ሰብስክራይብ አስደርጉኝ። እንግዲህ ታዋቂዎቹን ብቻ ከኋላ አትከተል፣ እኛም ታዋቂ እንሆናለን። ከታዋቂዎቹ እንደውም እኛንን መበረታታት ያለብን መጠናከር፣ አይዟችሁ በጎናችሁ ነን የምትሉት እኛን ነበር። ምክንያቱም እናንተ እኛን ካልገደፋችሁ እኛ በረታታችሁ እኛ የእናንተ እህቶች እኛ ነን አይደል? እሱ እኮ ታዋቂ የሚሆኑት መቼም እኛ የምንሆን ብንል መሆን አያቅተንም። ግን ያ ነገር ደግሞ እኛን አይመጥንም በማለት ነው። ምክንያቱም እውነትንም ውሸቱንም ይዘን እንምጣ። ታዋቂ ትሆናላችሁ ካላችሁ ኦኬ፣ አህለን ወሰህለን ተፈደሉ፣ ይዘን እንመጣለን። ግን በጣም ነገር ብቻ ይዘን ስንመጣ አብሶ ለኛ ደግሞ ለስደተኛ ብዙም እይታ የለንም። ብዙዎቻችን አብዛኛው ላይቭ እየገቡ ምናምን ነው። ላይቭ ግቢ ካላችሁ ደግሞ ላይቭ እገባለሁ እኔም ማለት ነው። በዛም ሸር የምታደርጉልኝ ከሆናችሁ ማለት ነው። ግን እነሱ በሚሆነው በማይሆነው ብዙ ነገር ድራማም ስለሚሰሩ ነው። እኛ ደግሞ እዛ ነገር ስለሌለን ግን ልክ አስገባችሁን ደግሞ ወደዛው ሄዳችን አይቀርም። ምክንያቱም እናንተ ናችሁ። እናንተ ካላበረታታችሁ፣ እናንተ ከናችሁን ካላላችሁ ማን አለን? እኛ እህቶቻችሁ ማንም የለን ከእናንተ ውጭ። ያ ስለሆነ አበረታቱኝ፣ ሸር አድርጉልኝ እና ኢንሻአላህ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይስጥልኝ። በየቀኑ እለቃለሁ ከዚህ በኋላ ኢንሻአላህ በየቀኑ ቪዲዮ እሰራለሁ። እናንተ ማበረታቱኝ ኢንሻአላህ። እኔም ደግሞ
ቪዲዮ እይታ እንደሚኖር ተስፋ አለኝ። እንግዲህ እኔ እህታችሁ በጣም ወዳችኋለሁ። ሰላም ሁኑ፣ ሰላም እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።